በጣም አመሰግናለሁ አርበኛ መንግስቱ አማረ የአማራ ፋኖ በጎጃም የአንደኛ ክፍለ ጦር ሰብሳቢ። እንግዲህ ሰሞኑን አንድ ሪፖርት በዋዜማ በተሰኘ ሚዲያ ላይ ወጥቷል። ይሄም 11 የመምህራን በፋኖ ወይም በታጣቂዎች በሚል ነው የገለጸው። ያው የፋኖ ታጣቂዎች እንደሆነ የተመለከተው 11 መምህራን ተረሽነዋል የሚል መግለጫ የወጣበትን እንዲሁ ተከታትለናል። ከዚህም ባሻገር አንተም ከአንድ ሌላ አካል ጋር በስልክ የተደዋወል ስለ አንድ ግድያ ተማሪዎች ግድያ ጋር በተገናኘ የተለዋወቀው የስልክ መልእክት የሚመስልም እንደዚሁ ተላልፏል። በእነዚህ ጉዳዮች ነው እንግዲህ ምላሽ እንድትሰጥ የጋበዝኩ። እንግዲህ ከዋዜማ ዘገባ እንምጣ። ምንድነው የሆነው? 11 መምህራንን ረሽናቸዋል በሚል ነው የተገለጸው። ይሄ ድርጊት ሆኗል ወይ? እንግዲህ መሳይ እንዴት አለ? ሰላም አለ ወይ? እንግዲህ እንደሚታወቀው ዘመቻ አንድነት በቀን 10/07 የተጀመረ ዘመቻ ነው። እንግዲህ በሁለተኛ ቀኑ በቀን 11 መራዊ ከተማ ላይ ዘመቻ አንድነት ትልቅ ተጋድሎ በኮሎኔል ታደሰ አናብስቶች ተፈጽሟልና ያን ሂደት በዛ የከሰረው ያገዛዙ የሚዲያ ሰራዊት የኔን ድምጽ በማስመሰል መንግስቱ አማረን ድምጽ በማስመሰል አርቲፊሻል ድምጽ በማቀናበር ተማሪዎች እንደተገደሉ እንዲሁም ደግሞ መምህራንም እንደተገደሉ በእኛ በኩል እንደተገደሉ የሚያሳይ ድምጽ ህዝብን ለማወናበድ ሲያዘዋውሩ አይተናል። ይህን ተከትሎ እንግዲህ በቀኑ የነበረው ምንድነው የነበረው ካልከኝ በዛን ቀን የነበረው ውጊያ የተጀመረው ከጠዋቱ 12 ሰዓት ላይ ነው። እንግዲህ 12 በኢትዮጵያ አቆጣጠር 12 ሰዓት ማለት ነው። 12 ሰዓት ላይ ምንም አይነት ሰው አልተንቀሳቀሰም። ምንም ትምህርት ቤት አልተከፈተም። ተማሪም ወደ ትምህርት ቤት አልሄደም። መምህራንም በተመሳሳይ ወደ ትምህርት ቤት አልሄዱም። ይህ በሆነበት ትምህርት ቤት ባልተከፈተበት ሰዓት በተደረገ ውጊያ ትምህርት ቤት ውስጥ ተማሪ እንደተገደለ መምህራን እንደተገደለ ተደርጎ የተወራው ይህ የፋኖን ስም ከህዝብ ለማጥፋትና ፋኖን ከህዝብ ለመነጠል የተደረገ ያገዛዙ የተለመደ የሐሰት ፕሮፓጋንዳ መሆኑን ነው የተመለከትነው። እንግዲህ ያን ፕሮፓጋንዳ ካየን በኋላ ለማጣራት ሞክረናል። የሞተ አንድም ተማሪ የለም። በሰዓቱ የሞተም በመምህራንም አልነበረም። ነገር ግን አንዳንድ መምህራኖች አሉ። እንደሚታወቀው ርዕሰ መምህራን የሚባሉት ሹመኛ የሚባሉት ኦልሬዲ ተኩስ ሲከሰት ከመከላከያ ካምፕ እየገቡ የሚደበቁ ይኖራሉ። በተደረገ አውደ ውጊያ እንግዲህ ከጠላት ጎን ከሆንክ ፈሙዝ መርጦ አይገልምና በዛ ምክንያት የተጎዳ ካለ አናቅም። በተመሳሳይ ግን ከህዝባችን ጋር የሚኖር የተገደለ መምህርም ሆነ የተገደለ ተማሪ በሌለበት ሁኔታ የፋኖን ስም ለማጠልሸት የተደረገ ዘገባ ነው ይንማስ። አርበኛም መንግስቱ እንግዲህ በቀጥታ ዋዜማ የዘገበው ነው ረሽናቸዋል የተባለው። አሁን አንተ እንደምትገልጽልን መምህራኖቹ በአጋጣሚ ከመከላከያ ሰራዊት ጋር በካምፕ ውስጥ ይሄ በተለያዩ የአማራ ክልል አካባቢዎችም እየሆነ ያለ ነው። አመራሮች፣ ሹመኞች፣ የፖለቲካ ኃላፊዎች ከቤታቸው ወጥተው ከመከላከያ ሰራዊቱ ጋር ካምፕ እንደሚኖሩ ይታወቃል። እዛ ሆነው በውጊያ ማል ተገለው ከሆነ በእርግጥ ዋዜማ ይህንን በደንብ አጣርቶ ማስተካከያ ሊያደርግ ይገባል። አለበለዚያ እናንተ በትክክልም እንደ ዘገባው ከሆነ ረሽናችሁ ከሆነ ይህንንም በተመለከተ ለህዝቡ ማብራሪያ መስጠት ያለባችሁ ይመስለኛልና ከዚህ አንጻር ትክክለኛውን ነገር በመግለጽ ህብረተሰቡ እንዲያውቀው የምትፈልጉት ነገር ምንድን ነው? እንግዲህ ይህ ዘገባ ቀድሞ የተዘጋጀ ነው መሳይ። በዛን ቀን የሚገርምህ ድሮን ትምህርት ቤት ላይ ጥሎ 3 ልጆች አቸፈር ቀጠና ላይ ድሮን ጥሏል። በተለያየ ጊዜ ትምህርት ቤቶች ላይ ድሮን ሲጥል ይታወቃል። በእኛ ስምም ባህር ዳር ከተማን ጨምሮ መምህራን ተገለዋል። ተማሪዎች ትምህርት ቤቶች ላይ ቦምብ ተፈንድቶም ያውቃል። ተማሪዎች ንጹሃንን ለመግደል ማለት ነው። እንግዲህ በተለያየ ጊዜ አርሶ አደሮች ሲሞቱ ነበር። የጤና ጣቢያ ተቋማት በድሮን ሲወድሙ ነበረ። በሄሊኮፕተር ሲደበደቡ የነበረበት ሁኔታ ነው ያለ። ይህ ሆኖ እያለ በዛን ቀን እኛ አይደለም መምህራን ረሽን ስናይፐር ይዞ የተዋጋንን፣ ብሬን ይዞ የተዋጋንን፣ ዲሽቃ ይዞ የተዋጋንን ማርከን እንኳን የትራንስፖርት ከፍለን ልብስ አልብሰን በፕሌን ትኬት ወደ ሀገሩ ወደ እናቱ ቤት የሚሸኝ ፍጡራን ነኝ። ይሄ የአማራ ሴትና ባህል ነው። እንኳን መምህራንን ልንገል የምንችልበት አግባብ የለም ነው። ሐሰት ነው። እንደዛ አይነት ስብናም የለንም። እንደዛ አይነትም ነገርም አልተደረገም። ውሸት ሆን ተብሎ ለመነጠል የተደረገ ሐሳብ ነው። ምናልባት ክሱ የቀረበው አንድም አድማ ጠርታችሁ የስራ ማቆም እነዚህ መምህራን በስራቸው በመቀጠላቸው እኛ ጠርተን አድማ ለምን ስራ ጀመራችሁ ለምን ቀጠላችሁ ብላችሁ በዛ ክስ በዛ ብስጭት ይህንን ድርጊት እንደፈጸማችሁ ነው እንግዲህ በዋዜማ ዘገባ ላይ የተመለከተው። ልክ ነው። ድርጅታችን የአማራ ፋኖ በጎጃም እንደተባለው የትምህርት ሊቋረጥ አሳስቧል። ይሄ የሆነበት ምክንያት ተማሪው ትምህርት እንዳይማር መምህራን እንዳያስተምር ተፈልጎ አይደለም። የአማራ ፋኖ በጎጃም ኃላፊነት እንደማይወስድ እንጂ መግለጫ የሰጠው ክልክል እንደሆነ እርምጃ እንደምንወስድ አይደለም። ምክንያቱም ድሮን እየወደቀ ያለ ትምህርት ቤቶች ላይ ነው። ድሮን እየወደቀ ያለ ጤና ጣቢያዎች ላይ ነው ያለው። ከተሞች ላይ ጦርነት ሲደረግ ንጹሃን እየተጨፈጨፉ ነው። ለዚህ ኃላፊነት አንወስድም ነው። ይሄ ደግሞ ማሳያዎች አሉ። በተለያየ ጊዜ ትምህርት ቤቶች ላይ ድሮን ተጥሏል፣ ጤና ጣቢያዎች ላይ ተጥሏል፣ ንጹሃን ተገሏል፣ ተማሪዎች ተገለውብናል። ስለዚህ ለዚህ ሲባል ኃላፊነት አንወስድም ነው እያልን ያለ ነው።
እንደ ተቋምም እንደ ድርጅትም የተደረገው ይሄ እንጂ ተማሪዎቻችን እንዲማሩ እንፈልጋለን። ነገር ግን ኃላፊነት አንወስድም። የህልውና ትግል ነው። ህዝብን ሊያጠፋ የመጣ ነው። አይመርጥም። እናቶችን የሚረሽን አገዛዝ ተማሪዎችን ሊመራ አይችልም። እየገደለም ስለሆነ እንግዲህ መራዊ ከተማ አሁን የዘገቡበት ከተማ ላይ ምን ያህል የዘር ማጥፋት እንደተካሄደ እንትን አይደለም። ለህዝባችንም አዲስ አይደለም፣ የተደበቀም አይደለም። አሁንም ቢሆን ይህም ፕሮፓጋንዳ እንትን ያለው ያሰራጨው ቅድመ ዝግጅት ነው። ነገ ተማሪዎቻችንን ለመረሸን መምህራኖችን ለመረሸን ታስቦ ካልሆነ በስተቀር እንግዲህ የተጀመረው ትግል ከአገዛዙ ጋር ወይም ደግሞ ከጠላት ጋር ካልተሰለፈ ማንኛውም የልማት ድርጅት እኮ እየሰራ ነው ያለው። የጤና ተቋማት በአግባቡ እየሰሩ ነው ያለው፣ አላስቆሙም። የመንገድ መብራት፣ የልማት ድርጅቶች የሚባሉት በሙሉ እንደ አማራ ፋኖ በጎጃም ከቦታ ቦታ እየተንቀሳቀሱ ስራዎችን እየሰሩ ያለበት ሁኔታ ነው ያለው። ስለዚህ የልማት ድርጅት ባልከለከልንበት ሁኔታ መርጦ መምህራንና ተማሪን እየገደለ ጤና ጣቢያን ቁስለኛ ባለበት እየገደለ እስረኛ ሳይቀር እየገደለ ያለ ተቋም አሁን ከኛ ጋር ማላከኩ ተገቢ ነው ብዬ አላስብም። ህዝባችን በዛ ልክ ይረዳል ብዬ አስባለሁ። የዛን ቀን የተነሳው ግን ተማሪ ተገደለ ተብሎ ከነጭራሹም ተማሪ አልተገደለም። ስለዚህ በቀጣይም አሁንም ይሄን ለመግደል ለመጨፍጨፍ መራይ ላይ የለመዱትን ነገር ለመጨፍጨፍ አስበው ካልቆረ በስተቀር በእኛ በኩል የተደረገ አንድም ግድያ የለም። መሳይ አርበኛ መንግስቱ እንግዲህ ዋዜማ ያቀረበውን ዘገባ ምናልባት እንደ አማራ ፋኖ በጎጃም ማብራሪያ እንዲሰጥበት አሊያም ዘገባውን እንዲያስተካክል በአንድም በሌላ ይህንን የሚዲያ ተቋም ጠይቁት ነገር ይኖር ይሆን? እንግዲህ የሚዲያ ተቋማት እንግዲህ ገለልተኛ ናቸው ብለን እናምናለን። ስለዚህ እኛም ባልጠየቁበት ሁኔታ እውነታውን መሬት ላይ ባላረጋገጡበት ሁኔታ በእኛ የተደረገውን ሁኔታ ባላረጋገጡበት ሁኔታ እንደዚህ አይነት ዘገባዎችን ማውጣት ትግልን መጥለፍ ነው ብዬ ነው የማስበው። ስለዚህ የለጠፉ ሚዲያዎችም እንግዲህ ተሳስተውም ሊሆን ይችላል፣ አጀንዳ ኑሯቸውም ሊሆን ይችላል። ይህን ያስተላለፉ ሚዲያዎች ካሉ እውነታውን ተቋማችን ጠይቀው ማህበረሰባችን መሬት ላይ ያለውን ነገር እውነታ ጠይቀው ህዝባችን ላይ ያለውን እንግዲህ ሰፊ ቀጠና ነው እያስተዳደርና ያለን ከልማት ድርጅቶች ጋር ምን እያደረጋችሁ ነው፣ ከተቋማት ጋር ምን እየሰራችሁ ነው፣ ከማህበረሰብ አያያዝ ጋር ምን እየሰራችሁ ነው የሚለውን ነገር በስነ ስርዓት አጣርተው መዘገብ መቻል አለባቸው ብዬ ነው የማስበው። ከዛ ውጭ ግን ከአገዛዙ የሚያገኙትን ዲስኩር እየጻፉ መለጠፉ ትግሉን መጥለፍ ነው የምንቆጥረውና ህዝብንም እንደማደናገር እንደማሳሳት ነው የሚቆጠረውና ቆም ብለው አይተው አሁንም ማስተካከያ አለመሆኑን ተረድተው እንግዲህ እኔ የአንደኛ ክፍለ ጦር ሰብሳቢ ነኝ። ይህን ቀጠና ማስተዳድረው እኔ ነኝ በበላይነት። ድምፄንም እየሰማችሁ አንዱ ድምፅ ወጣ የተባለው ትእዛዝ ሰጠ የተባለው በእኔ ስም ነው እና ይሄ ድምፅ እንግዲህ ከወጣው ድምፅ ጋር ፈጽሞ የማይገናኝ ሆን ተብሎ የተሰራ ድምፅ መሆኑን ተረድተው ማስተካከያ እንዲሰጡ ጥሪ ማድረግ እፈልጋለሁ። ወንድም መሳይ እንግዲህ አርበኛ መንግስቱ አሁን ያልከውን የድምፁን ጉዳይ እውነት ለመናገር እኔም ድምፁን በአንተ ፎቶግራፍ ተደርጎ ከሌላ አካል ጋር እየተነጋገርክ ተማሪዎች መምህራን ላይ እርምጃ እንዲወሰድ ጥሪ ወይም ደግሞ ትእዛዝ የሰጠ በሚመስል መልኩ የቀረበውን ድምፅ ተከታትያለሁ። በዚህ ደረጃ የብልጽግና የደህንነት ሰዎች እንዲህ አይነት ፋውል መስራታቸው በጣም አስገራሚ ነው። አሁን ቴክኖሎጂ በረቀቀበት የአርቲፊሻል ኢንቴሊጀንስ እንኳን አይደለም ድምፅ ምስልም አስመስሎ በደንብ አድርጎ በኦሪጂናል ትክክለኛ አድርጎ በሚያቀርብበት በዚህ ዘመን ላይ ያንተ ያልሆነን ድምፅ አንተ ነህ ብሎ ማቅረባቸው ምናልባት ከምን አንጻር እንደሆነ ግራ የሚያጋባ ነው። ስለዚህ ድምፅ እስቲ ምን ትላለህ? አንተ እንዳልሆንክ ብዙ ሰዎች እየመሰከሩ ነው። በድምጽ የሚያስታውቅ ምንድነው እንግዲህ ብዙ ጊዜ እንደምታውቀው መሳይ እኔ ድምጼ ሚዲያ ላይ ብዙም አልቀርብም፣ አልወድም። ሚዲያም እንደምታውቀው ድምጼ ጠፍቷቸው ነው ብዬ ነው እንጂ ማስበው በተለያዩ ጊዜ እያስመሰሉ በአርቲፊሻል ኢንቴሊጀንስ የብዙ ጓዶቻችን ድምጽ የህዝብን ለማደናገር እየቀረጹ ሲያወጡ እንደነበር ሰምቻለሁ። በትክክል ግን ይህ አላማቸው ይቀጥላል፣ ነገም እንደሚቀጥል እናውቃለን። ስለዚህ አሁንም ቢሆን የኔ ድምጽ አሁን የምሰሙት ነው። ተመልካቾቻችን ወይም ደግሞ ይህን ድምጽ የምሰሙት በሙሉ ወይም ደግሞ የለጠፋችሁ ጓዶቻችን ይህን የባለፈውን አርቲፊሻል ኢንቴሊጀንስ እንትን ብለው የለጠፉ ሰዎች አሉ። እሱ የኔ ድምጽ ይሄ ነውና ይሄ ድምጽ እና ያኛውን ድምጽ ብታዳምጡት ጭራሽ የማይገናኝ መሆኑን እንድታውቁት ነው። ስለዚህ በቀጣይም በሚደረጉ ድምጾች ማህበረሰባችን ከመደናገር ወጥቶ እውነቱን መሬት ላይ ነው ያለን እና መሬት ላይ ከማህበረሰባችን ከአደረጃጀቱ ከትግሉ ከመዋቅሩ ማረጋገጥ ይቻላል እና በዚህ ድምጽ ግን ጭራሽ ማቀነባበርም ማቀራረብም ያልቻሉ ጭራሽ የማይገናኝ በዚህ ልክ እንኳን መድከማቸውን በቀላሉ አርቲፊሻል ኢንቴሊጀንስ መስራት የሚቻለውን በቀላሉ ማመሳሰል በሚቻልበት ዘመን እንዳልከው በምስልም በድምጽም ማመሳሰል በሚቻልበት ዘመን እንዲህ የተቃረነ የማይገናኝ ድምጽ ማውጣታቸው መደንቆራቸውን ያሳያል። ወንድም መሳይ እንግዲህ አርበኛ መንግስቱ ዛሬ 9ኛ ቀን ላይ እንገኛለን። ዘመቻ አንድነት ይፋ ከተደረገ በበርካታ ወታደራዊ ሌሎች ነው ያለፉትን 8 ቀናት የዘለቃችሁት። በባህር ዳርና ቀጠናው በዛ አካባቢ ያለውን የአንደኛ ክፍለ ጦርን የምትመራ አንተነ ብዙ ብርጌዶች አሉ። በሰሞኑም ውጊያዎች ከፍተኛ
ተጋድሎ እያደረጉ ያሉት እነ ኮሎኔል ታደሰ ብርጌድ፣ ሌሎችም የጣናው ብርጌድ፣ ዛይ ባህር ዳር ብርጌድ ብዙ መጥቀስ ይቻላል። እነሱን የምታስተባብረው የምትመራው አንተንም 9ኛ ቀን ላይ ያለነው ምን አዲስ ነገር አለ? እንግዲህ መሳይ ድርጅታችን የአማራ ፋኖ ጎጃም ሁለት ስራዎችን ነው እየሰራ ያለ። በአንድ በኩል ህዝብን ያስተዳድራል፣ ጦሩን ያደራጃል፣ በአንድ በኩል ደግሞ ከጠላት ጋር ይፋለማል። ስለዚህ ለብዙ ጊዜ 80% የሚሆነውን ጊዜያችን የምናባክነው ጦራችን መልሶ በማደራጀትና ህዝባችንን በማስተዳደር ላይ ነው። ስለዚህ እናደራጅ ቆይተናል። አሁን ዘመቻዎች እንደ ዘመቻ አንድነት ተጀምሯል፣ ይቀጥላልም። እንግዲህ 1ኛ ክፍለ ጦር የሚገኘው ባህር ዳር እና ዙሪያውን ነው። ባህር ዳር ከተማን ጨምሮ በዙሪያ ያሉ ባህር ዳር ዙሪያን ጨምሮ ይልማና ዴንሳን ጨምሮ እና እንዲሁም ኮሎኔል ታደሰ የሚገኝበትን ሜጫ ወረዳን የሚያጠቃልል ቀጠና ሲሆን በዚህ ቀጠና ውስጥ ግዙፍ ጦር ማደራጀት ችለናል። ካገዛዙ የበለጠ ሰፊ የሆነ የቡድን መሳሪያ ያለው፣ ሰፊ የሆነ ክላሽንኮፍ ያለው፣ ሰፊ የሆነ የሰው ኃይል ያለው፣ ጠንካራ የሆነ ስነልቦና ያለው ጦር በእዝ የሚመራ አርግ አታርግን የሚያውቅ ዲሲፕሊን ያለው ወታደር ማደራጀት ተችሏል ማለት ነው፣ ከጠላት በተሻለ መንገድ። ስለዚህ 87% ጊዜያችን ስናባክን የኖረው ይህንን ኃይል ማደራጀት ነው። ይህን ኃይል ስናደራጅ ሁለት ዓላማዎች አሉን። አንደኛው ጠላትን መምታት መገርሰስ ነው። ሁለተኛው ደግሞ ጠላት ከተገረሰሰ ጠላትን ሊተካ የሚችል አካባቢያችን፣ ህዝባችን ሊጠብቅ የሚችል ነገ ወታደር ሊሆን የሚችል ጦር ማደራጀት ነው። ስለዚህ ብቁ የሆነ ወታደር አደራጅተናል። ድርጅታችን የአማራ ፋኖ ጎጃም የሰጠንን ተልዕኮ ለ9 ቀን ተከታታይ ያህል ዘመቻዎችን ተቀብለን እያደረግን ይሆናል። ስለዚህ በተለያዩ ጊዜ በየቀኑ የዘመቻ ሪፖርቶች ደርሰዋቸዋል ብዬ አስባለሁ። በዛ መንገድ በየቀኑ ለ9 ቀን ተከታታይ ቀን ዘመቻዎችን እያደረግን ቆይተናል ማለት ነው። በዚህ ዘመቻዎቻችን በጠላት ላይ ብዙ ጉዳትን አድርሰናል። በማህበረሰባችንም የስነ ልቦና ጫና እንዳይደርስበት አድርገናል። በቃ ጠንካራ የሆነ በጦሩ ጠንካራ የሆነ ስነ ልቦና መገንባት ተችሏል ማለት ነው አሁን ባደረግነው ዘመቻ። ስለዚህ በቀጣይም ዘመቻዎቻችን ይቀጥላል። እንዳልኩ ባህር ዳርን ከበን ነው የምንገኘው። ቀጣይ እንግዲህ የአውደ ውጊያ እቅዶች አሉና ቀጣይ ዘመቻዎች አሉን። ድርጅታችን አቅዶ የሰጠን ዘመቻዎች አሉና እነዚህ ዘመቻዎችን በድል የምንወጣ መሆኑን ለማሳወቅ እወዳለሁ። በቀጣይም ዘመቻዎች ይቀጥላሉ። ዛሬ 9ኛ ቀናችን ነው። ድርጅታችን ያቀዳቸው ቀኖች አሉ። በዛ እቅዳችን መሰረት ግን እየተሳካልን ነው እስካሁን። ቀጣይም የተሰጠንን እቅድ የምናሳካ ይሆናል። ወንድም ነሳይ እንግዲህ አርበኛ መንግስቱ የባህር ዳር ቀጠና የዛ አካባቢ ክፍለ ጦሩን የምትመራ አንተንም ባህር ዳር የክልሉ ርዕሰ ከተማ ናት። እንግዲህ አብይ አህመድም ጎራ እያለ የሱ ሌሎች ባለስልጣናት እየገቡ አማራ ክልል በእጃቸው እንዳለ ይኸው ባህር ዳር ደርሰን የወጣን ነው፣ በ15 ቢሊዮን ብር የኮሪደር ልማት እየሰራን ነው፣ እናንተ ስለ ጥይት ጩኸት አውሩ፣ እኛ ስለ ልማት እናወራለን። እንዲህ አይነት ነገር ፕሮፓጋንዳው በከፍተኛ ጩኸት የሚስተጋባባት ከተማ ናት ባህር ዳር። እናንተ ደግሞ ከበናታል ትላላችሁ። በዚህ አይነት እንደው ባህር ዳርን መቆጣጠር ባህር ዳርን በእጅ ማስገባት የሚኖረው ወታደራዊ ፖለቲካዊ እንደምታ ቀላል የሚባል አይደለም። ይህን በቀነ ገደብ በዚህን ጊዜ እናደርገዋለን ብለን እንደማትገልጽ ተስፋ አደርጋለሁ። ነገር ግን ይህንን ጉዳይ እንዴት ታያላችሁ? ባህር ዳርን መቆጣጠርን በተመለከተ እንግዲህ መሳይ ወታደራዊ ስትራቴጂክ አለ። ድርጅታችን ያስቀመጠው ወታደራዊ ስትራቴጂክ አለ። እንደምታውቀው መቼ አማራ ክልል እንቆጣጠራለሁ፣ መቼ ቤተ መንግስት ሄዳለሁ፣ መቼ መደበኛ የግንባር ወደ ውጊያ ያደርጋለሁ፣ መቼ ሽምቅ ውጊያ ያደርጋለሁ፣ መቼ ደፈጣ ውጊያ ያደርጋለሁ የሚለው መቼ አደራጃለሁ የሚለውን የድርጅታችን ወታደራዊ ስትራቴጂ አለ። በግልጽ ለመናገር ቅድም እንዳልኩ 70-80% ጊዜያችን የምናባክነው ማደራጀት ላይ እና ህዝባችን ማደራጀት ላይ ነው። ድርጅት መገንባት ላይ ነው። ወታደር መገንባት ላይ ነው። ስለዚህ እቅዳችን ወይም ደግሞ ግባችን ባህር ዳር ከተማ የለም። ግባችን አማራ ክልል አይደለም። ግባችን ስርዓቱ ያለ ደግሞ በመላው ኢትዮጵያ ነው። እሱን ገርስሶ ስርዓት መትከል። ለዚህ ደግሞ ቅድሚያ የሚሰጠው እንዳልኩ ጠንካራ የሆነ ድርጅት መገንባት፣ ጠንካራ የሆነ ጦር መገንባት፣ ጠንካራ የሆነ ሰራዊት መገንባት፣ ጠንካራ የጦር መሳሪያ መታጠቅ ነው። የቡድን መሳሪያ፣ የነፍስ ወከፍ መሳሪያ። በዚህ ሂደት ውስጥ ሰፊ ዝግጅት ስናደርግ ቆይተናል። እንዳልከው ትግሉ እንደተጀመረ እኮ ብዙ መሳሪያ ሳንይዝ፣ ብዙ ኃይል ሳንይዝ ባህር ዳር እንደፈለግናት ስናረጋት ነበር። አሁንም ቢሆን ባህር ዳር መግባት አይደለም ግባችን። ባህር ዳር መግባት ካስፈለግ መግባት የሚችል ጦር አለን። ይሄ አገዛዙ ያውቀዋል። ባህር ዳርና አካባቢው እንግዲህ አገዛዙ በስጋት የሚከታተለው 1ኛ ክፍለ ጦርን ነው። በዚህ የተነሳ አለኝ የለኝ የሚለውን ማአት ጦር በአድማ ብትን፣ ፖሊስ፣ ሚኒሻ፣ መከላከያ ያላስቀመጠው ኃይል የለም። እንግዲህ ከ12 ያላነሰ ክፍለ ጦሮችን ባህር ዳርና አካባቢው ወይም ደግሞ 1ኛ ክፍለ ጦር ያለበት ቀጠና ውስጥ ከአድማ ብትና ከሚኒሻ ውጭ አስቀምጧል። ይህን አስቀምጦ ግን ማድረግ የሚገባን ነገር ከማድረግ አስቁሞና በግልጽ ለመናገር ማለት። ስለዚህ አሁንም እንዳልኩ መግባት አስፈላጊ ሆኖ ከተገኘ ድርጅቱ አቅጣጫ ነው። የድርጅቱ ወታደራዊ ስትራቴጂ ያለ መቼ ባህር ዳር
ዳርን እንቆጣጠራለን፣ መቼ አማራ ክልል እንቆጣጠራለን፣ መቼ ቤተ መንግስት እንገባለን፣ መቼ የሚለውን የድርጅቱ ስትራቴጂክ የወታደራዊ ስትራቴጂ ካለ በዛ መንገድ የምናጠቃ ይሆናል። ያለን ቁመና ግን በየትኛውም ሰዓት በየትኛውም ጊዜ ማድረግ የምንፈልገውን ነገር ማድረግ እንደምንችል ነው። እሱን ለማድረግ ስንሰራ ቆይተናል። ለአንድ ዓመት ከ8 ወር ውስጥ 80% ደጋግሜ የነገርኩ ጊዜያችን የምናጠፋው ጠንካራ የሆነ ወታደር መገንባት ነው። እሱን ገንብተን ጨርሰናል። የገነባነው ወታደር አስታጥቀናል። በቂ የሆነ ቡድን መሳሪያ አስታጥቀናል። በቂ የሆነ ዲሲፕሊን ያለው ወታደር አስታጥቀናል። በቂ ስለ ልቦና ያለው ወታደር አዘጋጅተናል። ለዚህ ማሳየው የሰሞኑ ግዳጅ ነው። ለ9 ቀን ተከታታይ ግዳጁን እየፈጸመ ነው። ቀጣይም ብዙ ቅዶች ተሰጥቶታል። እሱን ግዳጅ ይፈጽማል ማለት ነው። ስለዚህ ባህር ዳርና አካባቢ በዚህ መንገድ ነው። ከዛ ውጭ ግን ባህር ዳር ከተማ እንደፈለግን ማድረግ እንደምንችል ከዚህ በፊት የነበሩ እንትኖች ያሳይናል። ዛሬ ምሽት የፈለገውን ከተማው ላይ የፈለገውን ነገር ማድረግ ያስፈልጋል። አገዛዙ ባህር ዳር ዙሪያን ራሱ ቀበሌዎችን እያስተዳደረ የለም። ስቲል እስካሁን የክልሉ መቀመጫ ነው ባህር ዳር። ባህር ዳር ዙሪያ 36 ቀበሌዎች አሉት። 14 የከተማ አስተዳደር የከተማው ቀበሌዎች አሉት። ዙሪያ ሳተላይት ቀበሌ የሚባሉት እንደ ዘንዘልማ እንደ መሸንቲ ምናምን አይነት የሚባሉት ማለት ነው። እነዚህ ቀበሌዎች እስካሁን አያስተዳድራቸውም። የሚያስተዳድራቸው ፋኖ ነው። በዚህ ወር የሚያስተዳድራቸው ፋኖ ነው። ባህር ዳርንም ስቲል በውስጥ የምናስተዳድረው እኛን ማድረግ እንችላለን። ማድረግ የምንችለውን ነገር ማድረግ እንችላለን። ይህ ሀቅ ነው። ህዝባችንም ያውቀዋል፣ እኛም እናውቀዋለን። ስለዚህ እያንዳንዱ ወታደራዊ ስትራቴጂ ካለ በወታደራዊ ስትራቴጂያችን መሰረት ባህር ዳር ላይ ያለውን ጠላታችን መቼ መምታት አለብን፣ እንዴት መምታት አለብን፣ ባህር ዳር ላይ ያለውን ካሪ መቼ አንቀን ይዘን መውጣት እንዳለብን ወታደራዊ ስትራቴጂ ካለ በዛ መንገድ እንቀጥላለን። ከዛ ውጭ ግን ስጋቱ እኛ ነን። እኛ ስጋታችን አይደለም። ባህር ዳር ላይ የተቀመጠው ኃይል ስጋታችን ሆኖ አያውቅም። ለእኛ ግን ስጋቱ ነን። ለጠላት ስጋቱ ስለሆነ ከ12 ያላነሰ ክፍለ ጦር አስቀምጧል። የተለያዩ አድማ ብትነውን የክልሉን አድማ ብትን አምጦ በቀጠኑ አሰማርቷል። አለኝ የሚለውን ጦር በአንቶኖፍ እያመጣ ቀምጧል። የሚያመጣው አንዳችም ነገር የለም የሚለውን መናገር ፈልጋለሁ። መሳይ እንግዲህ በመጨረሻ እንደው አርበኛ መንግስቱ ሰሞኑን የአማራ ክልል መስለኔ አስተዳደር የጸጥታና የሰላም ቢሮ ኃላፊ አቶ ደሳለኝ ጣሰው በብዙ ሺህ የሚቆጠር እንደዚሁ ፖሊሶችን አድማ በታኝ ወታደሮችን አሰልጥኖ ለምረቃ አብቅቷልና ከፍተኛ ቁጥር ያለው እንደሆነ ይገመታል። አብይ አህመድ መደበኛ ሰራዊቱ እየመነመነ በመጣበት ሁኔታ ከፋኖች ጋር እንዲዋጉ በሚል እነዚህን ምልምል ወታደሮችን አሰልጥኖ ለውጊያ ዝግጁ ማድረጉን ነው መረዳት እየተቻለ። እንዴት እያያችሁት ነው? ከፍተኛ ቁጥር አለው። በእርግጥ የሰው ቁጥር መሳሪያም የታጠቁ ሊሆኑ ይችላሉ። ወደ ውጊያ ሊገቡ እንደተዘጋጁ ነው የሰማነው። ምን ማለት ይቻላል? በእውነት ለመናገር አንዱ አገዛዙ አይደለም እዚያው ህዝባችን ላይ የተወለዱ ወጣቶችን ሲያስመርቅ ቀርቶ የምሬን የምነግርህ ከሌላ ቦታ እዝ ሲያመጣ ደስ ይለናል። እንደምንታጠቀው ስለምናውቅ ማለት ነው። አንድም ራሱ አምጥቶ ያስታጥቀናል፣ ሁለትም እንማርከዋለን፣ ሶስትም ከርቶ ይሄዳል። እንግዲህ በተለያየ ጊዜ ለ1 ዓመት ከ8 ወር ውስጥ አገዛዙ መከላከያን ወደ አማራ ክልል በየጊዜው ያስገባል። የተመለሰ ጦር የለም። እስካሁን ከአማራ ክልል ገባ እንጂ የወጣ ጦር የለም። አሁን በየካምፑ ብትቆጥረው ባዶ ነው። ክፍለ ጦር የምትለው 100 ምናምን የሚቆጠር ነው። ያገዛዙ ስለምናውቀው ማለት ነው። የት እየሄደ ነው? መሳሪያው እየታጠቀው ነው። ህዝባችን እየታጠቀው ነው። ወጣቱ እየታጠቀው ነው። አሁንም ቢሆን የሚሰለጥነው ወታደር ተመርቆ ሲወጣኛ ነው ደስ የሚለን በሁለት መንገድ። አንደኛው ስልጠናው ደካማ ቢሆንም ትንሽ መሰልጠኑ ቀጣይ ለእኛ ለማሰልጠን ይጠቅመናል። ሁለተኛው ይዞት የሚወጣው መሳሪያ ለእኛ እንደሚያስታጥቅ ይጠቅመናል። ሁለተኛው በዓላማ እንዳልሰለጥን እናውቃለን። ታፍሶ ሄደ ወጣት ነው። ስትራቴጂካሊም ወጣቱ እየሄደ ነው። ትግሉ ገብቶት አላማው ገብቶት መሳሪያ ለማምጣት የሚሄድ ወጣት አለ። በተለያዩ ጊዜ የተማረቁ ወጣቶች ስለምታውቋቸው። ስለዚህ ከሚመረቀው 30 ሆነ 40 ጦር 70-80% ወደ ትግሉ እንደሚቀላቀል ስለምናምን ምንም የሚፈጥረው ነገር የለም። አይደለም እሱ ከተለያዩ ቦታ ከኦሮሚያ ክልል ከደቡብ ክልል ከተለያየ የተቀመጡትን መከላከያዎች በአንቶኖፉም በእግረኛም እየጫነ ሲያመጣ በእኛ በኩል ስጋት አይደለም ሆኖም ማያውቅ። ስለዚህ ትጥቃችን እያደገ ሄደው አደረጃጀታችንም እየሰፋ ሄደው ከጠላት የምናገኘው ትጥቅና ስንቅ መሆኑ መታወቅ አለበት ነው። ስለዚህ መሳሪያ ከየትም እስካሁን አልገዛንም። ከየትም ሀገር መሳሪያ አላስገባንም። ዲቃ ብትሉ ሞርተር ቢባል ስናይፐር ቢባል ብሬን ቢባል ራሳችን ከምንሰራቸው በቴክኖሎጂ ዘሪሁን ከሚባለው ውጭ ከጠላት እየማረከ ነው። ጠላት እየሰጠን እየታጠቅን ያለ። ስለዚህ ይህን መሳሪያ ይዘን ማደራጀት አለብን። ስለዚህ አሁን ተመርቆ ሲወጣኛ የሚታየን ነገር ምንድነው? እንዴት አድርገን ነው ተቀብለን መልሰን የምናደራጀው ነው? እንዴት አድርገን ነው እንደገና ተሐድሶ ስልጠና ሰጥተን መልሰን ወደ ትግሉ የምንቀላቀለው ነው የሚያሳስበን እሱ። ስለዚህ የመጣው ጠላት አለኝ የሚለውን ጠላት አምጥቶ አማራ ክልል ያሉ ዞችን 80 ወይም 90% ያለ መከላከያ እዝ አማራ ክልል ውስጥ ነው ያለ። ምንም የፈጠረው ነገር የለም እስካሁን። የገጠር ቀበሌዎችን በሙሉ ያዝናቸው እኛ ነን። የገጠር ወረዳዎችንም እኛ ነን ያዝን። አልፎ አልፎ ከተሞችን ካምፕ አድርጓል። ያርግ እኛ እናደራጃለን። የአንድ ቀን ስራ ነው። የአንድ ቀን ይሄ አሁን ዘመቻ አንድነት እንዳየው ሁሉ መደምሰስ ካስፈለገ፣ አብዮት ካስፈለገ፣ መደበኛ ውጊያ ካስፈለገ የአንድ ቀን ስራ ነው ይንጠራርጉ። ስለዚህ በዓላማ ያልታነጸ በውሸት የተሰበሰበ ታፍሶ የገባ ሰራዊት መሆኑ ስለምናውቅ በእኛ በኩል ምንም ችግር የለውም። ግን ዝግጁ ነን። እንዳመጣጡ ለመቀበል ተዘጋጅተናል። መረጃው አለን። እያንዳንዱ ሰልጣኙ መረጃው አለን። ማን ገባ፣ ምን ያህል የሰው ኃይል አለ፣ እነማን ናቸው፣ ምንም ነው ፍላጎታቸው፣ በምን ዓላማ ነው የገባ የሚለው የሰልጣኙ በሙሉ እንደ ድርጅት
መረጃዎች ስላሉ እኛም በጉጉት እየጠበቅን ነው ተመርቆ የሚወጣውን መሳይ። በጣም ነው ማመሰግነው አርበኛ መንግስቱ። እንደው በመጨረሻ ለትግሉ ደጋፊዎች፣ ለአማራ ህዝብ፣ በአጠቃላይ ለኢትዮጵያ ህዝብ መልእክት አላችሁ? እንግዲህ የእናንተ ክፍለ ጦር አሁን ባለበት ሁኔታ ከፍተኛ ተጋድሎ እያደረገ ነው ያለው። ድጋፍ ያስፈልጋችኋል። የህዝብ ደጀን እንዳላችሁ ይታወቃል። ግን በውጭም ያሉም ሆነ በተለያዩ አካባቢዎች ያሉ የትግሉ ደጋፊዎች እናንተም በምን መልኩ ሊያግዟችሁ እንደሚችሉ በዚህ አጋጣሚ መልእክትም ካላችሁ ድሉን እሰጥሃለሁ። በጣም አመሰግናለሁ መሳይ። ምንድነው በዋናነት ማስተላለፍ ፈልገው እንግዲህ ባህር ዳር የክልሉ መቀመጫ ናት። እንደምታውቀው የፖለቲካ የስበት ማዕከል ናት። አንድም በጣም የተቸገረው ህዝባችን የተማረረው በአገዛዙ ሰርጎ ገቦች በፋኖ ስም ቦምብ እየተጣለ በፋኖ ስም ደብዳቤ እየተጻፈ በፋኖ ስም እየተደወለ ገንዘብ ካላመጣችሁ እየተባለ እየታፈነ እየታገተ ህዝባችን ተሳቋል። የእውነት ለመናገር አንድም ከተማውን ያቀዘቅዝ ነው፣ ከተማውን ኦፕሬሽን ያቆም ነው፣ ህዝባችን ፎይታ እንዲያገኝ በማሰብ ነው። በግልጽ ለመናገር በዚህ ምክንያት ህዝባችን ተሰዷል፣ ነጋዴው ተሰዷል። የሆነው ባገዛዙ ነው። ስለዚህ ባለፈውም በህዝብ ግንኙነቶቻችን በኩል መግለጫዎች ወጥተዋል። አንደኛ ክፍለ ጦር ባህር ዳር ከተማ ላይ ፈቃደኝነት ላይ የተመሰረተ ድጋፍ ማንም ሰው ማድረግ ይችላል። በሀሳብ ማገዝ ይችላል፣ በገንዘብ ማገዝ ይችላል፣ በጉልበት ማገዝ ይችላል። ከፈቃደኝነት ውጭ ገንዘብ ካላመጣ ተብሎ የሚጠየቅበት የትግል ስልት የለንም። እኛ እንደ አማራ ፋኖ በጎጃም እንደ አንደኛ ክፍለ ጦር ጠላት ከሆነ ጠላት ነው፣ በቃ ይመታላለቀ። በገንዘብ የምንደራደረው ጉዳይ የለም። ስለዚህ ከዚህ ሻለቃ ነኝ፣ ከዚህ ብርጌድ ነኝ፣ ከዚህ ከሌ ነኝ እየተባለ እየተደወለ በስልክ ገንዘብ የሚጠየቅበት መንገድ አለ። የተሳሳተ በተቋማችን ስም፣ በክፍለ ጦር ስም፣ በብርጌድ ስም፣ በሻለቃ ስም ደብዳቤ እየተጻፈ ገንዘብ የሚጠየቅበት አግባብ አለ። ይህ ከድርጅቱ እውቅና ውጭ መሆኑን ተረድቶ ነጋዴው፣ ማህበረሰባችን፣ ባለሀብቱ ከእርዳታ እንዲቆጠብ ነው፣ ከስጋትም እንዲቆጠብ ነው። ወጣቱ ደግሞ በዚህ መንገድ የሚታገቱ ወንድሞቻችን አሉ፣ እህቶቻችን አሉ፣ እናቶቻችን አሉ። ቢያንስ ራሱን መጠበቅ አለበት። ከአገዛዙ እንዴት ይታገታል? በቃ አገዛዙ እያገጠው አገዛዙ የሚልካቸው ፋኖን ከህዝብ ለመነጠል አንደኛ እሱ ነው። ሁለተኛ ደግሞ በፋኖ ስም ለመነገድ ገንዘብ ለማግበስበስ ነው። ግርግር ለሌባ ይመቻልና ይህን ተጠቅመው ህዝባችን እየመዘበሩት፣ እየዘረፉት፣ እያፈናቀሉት ነው ያሉት። ስለዚህ ህዝቡ ይህን አውቆ ራሱ እንዲጠብቅ ነው መጀመሪያ ማስተላለፍ። አንደኛ ከአጋቾች ነቅቶ ራሱ እንዲጠብቅ፣ ወጣቱ ተደራጅቶ ትግሉን እንኳን መቀላቀል ባይችል አጋቾችን መያዝ አለበት። ይህን መከላከል መቻል አለበት። እንዴት ለሌባ ይታገታል? እንዴት ለተራ ሽፍታኛ ታንኩንም ባንኩንም የያዘውን መንግስት እየገጠምነ እንዴት ለወንበዴ መከላከል ያቅተዋል? ባለሀብቱም ቢሆን ላቡን ጠብ አድርጎ የሰራውን ስራ እንዴት በስልክ ለወንበዴ ፈርቶ ገንዘቡን ይከፍላል? ስለዚህ እኛ በቻልነው መጠን እንግዲህ መሳይ እንደምታውቀው ቅሬታዎችም ደርሰው ይሆናል። የሚዲያ አካል ስለሆኑ በያዝናቸው ቀጠናዎች ማህበረሰቦቻችን በነጻነት እየተዳደረ በሩን ቤቱን ክፍት አድርጎ ምንም ሰው ሳይሰርቀው በነጻነት እየኖረ ነው ያለው። መንግስት ተቆጣጥሬዋለሁ ያለ ከተማ ባህር ዳር ከተማ የክልል መቀመጫ ማህበረሰባችን እየዘረፈው ነው። መከላከልም አልቻለም፣ ራሱ እየዘረፈው ነው። ስለዚህ እንዳንደኛ ክፍለ ጦር እንደ ባህር ዳር መደገፍ የፈለገ አካል ካለ ብርጌድም ሻለቃም የሚባል ነገር የለም። ቀጥታ ተቋማችን የአማራ ፋኖ ጎጃም አለ። ከዛ ውጭ የአማራ ፋኖ ጎጃም የፋይናንስ አሰባሰብ ኮሚቴ አለ። በዛ አግባብ ድጋፍ መደገፍ ይቻላል። አዎ ትግሉ የመንግስቱ እኛ ጫካ የወጣ ነው ብቻ አይደለም፣ ሁለንተናዊ ድጋፍ የሚጠይቅ ትግል ነው። መግቢያ ላይ እንደተናገርኩት ትግላችን ስነቀል ለውጥ ከማምጣት ነው። መንግስትን መጣል ብቻ አይደለም፣ መንግስት ተክቶ የህዝባችን ጥያቄ መመለስም ጥያቄ ብቻ አይደለም፣ ጥያቄያችን ራሳችን መመለስ አለብን ብለን ትግል የጀመረ ሰዎች ነው። ይህ ደግሞ ሁለንተናዊ ድጋፍ ያስፈልገዋል። የሀሳብ ድጋፍ ያስፈልገዋል፣ የገንዘብ ድጋፍ ያስፈልገዋል፣ የሞራል ድጋፍ ያስፈልገዋል። ብዙም በማዋጣት ወደ ትግሉ እንዲቀላቀል በማድረግ ሊሆን ይችላል። ስለዚህ እነዚህን ድጋፎች ማድረግ መቻል አለበት ማህበረሰቡ። እነዚህን ድጋፎች ሲያደርግ ግን ትክክለኝነቱን አረጋግጦ መሆን መቻል አለበት። ተቋማዊ አሰራር አለና ድርጅት አለና ድርጅቱ የት ነው ወዴት ነው ብሎ በስነ ስርዓት መደገፍ መቻል አለበት። በዚህ ትግል ውስጥ አሻራ ማሳረፍ ግዴታ ነው፣ በአቅም ልክ። ምክንያቱም ታሪካዊ ትግል ነው። በዚህ ትግል ውስጥ ዝም ብሎ ትግሉን ደግፈዋለሁ ፋኖን ደግፈዋለሁ ሳይሆን አሻራን ጠብ ማድረግ ያስፈልጋል። ለማን ሲባል? ለራሱ ለህሊናው ሲባል። በፌስቡክ መጻፍ ብቻ አይደለም፣ ፕሮፋይል ማድረግ ብቻ አይደለም፣ ቲክቶክ ላይ መጻፍ ብቻ አይደለም። ወጣቱ በሚችለው አቅም አሻራውን ማሳረፍ መቻል አለበት። እኛ የምንችለው እናደርጋለን። ልንሞት ወጥተናል። እኛ እስከ መጨረሻው እንሞታለን። በቃ ለህዝባችን። እሱ ደግሞ ቤት ያለው እየሰራ ያለው እየነገደ ያለው እያረሰ ያለው እንትን ብሏል። የራሱን ኃላፊነት ተወጥቷል፣ ተሸክሞናል። ጤፍ እንጀራ እያበላልን ነው። ሰራዊታችን እየመገበ ያለ ነው። አብሮ ማለት ያለው ደግሞ ሲቪል ሰርቫንቱም ይሁን ወጣቱም ይሁን አሽከርካሪውም ይሁን ነጋዴውም ይሁን አሻራውን ማሳረፍ ይችላል። አሻራውን ሲያሳርፍ ግን ለማን ነው? ትክክለኛው መስመር የት ነው? ድርጅቱ የት ነው የሚለውን የራሱ የድርጅቱ የፋይናንስ አሰራር አለ። ተቋሙን መርምሮ ድጋፍ ማድረግ መቻል አለበት። ያ ሲሆን የትግሉን ባለቤት ይሆናሉ፣ የውጤቱን ባለቤት ይሆናል። ከዛ ውጭ እናንተ ብቻ ሙቱልኝ የሚል አስተሳሰብ እንዳይኖር ለወጣቱም ለህዝባችንም ማስተላለፍ ፈልጋለሁ። አደራ ምለው ግን ህዝባችን ከአጭበርባሪዎች ራሱ እንዲከላከል ማሳሰብ እወዳለሁ። መሳይ በጣም ነው ማመሰግነው። አርበኛ መንግስቱ አማረ የአማራ ፋኖ በጎጃም የአንደኛ ክፍለ ጦር ሰብሳቢ። እግዚአብሔር ይስጥልኝ። መልካም ቀን። አመሰግናለሁ መሳይ። እሺ ሰላም።